ነፍስ የሌለው ስጋ። የአባቷ እኩያ ሽማግሌ ባሏን በእናቷ ግፊት ለወንድሞቿ ሆድ ለእርሷም ጥቂት ጥሪት እንዲሆን በማሰብ የሸመገለውን በዕድሜ በገንዘብ መርጣ እንዳገባችው ሕዝብ ፊት አመነች። በካህን ፊት ቆማ ባሌ ስትል ማለች። የዕድሜ እኩዮቿ ግን ካህኑን አይደሉም። ዕድሜ ቅሸባውን እንዳላዩ ሆነው አይዞሽ አይሏትም። እንዳልሆነ ቢያውቁም ጨዋታ አስመስለው ሼባሽ ከቤት አለ ይሏታል። የደረቱ ላይ ጢም ቁልቁል የተደፋ የሱፍ ማሳ አይመስልም ይላሉ። ጠባቡ እስኪንሽ ከላይሽ እስኪጣል መጠበቅ ተስኖት እንቅልፍ ይጥለዋል። በተለመደው ስንት ዙር ይሄዳል ይላሉ። እኚህ መካሪዎች ከአፋቸው በላይ የቀላል ቀሚሶች ባለቤቶች ናቸው። ሳይነኩት የሚገለብ ቅንቅን የሚያረባው ላባው ቀሚሳቸው ከጭናቸው መሃል እከክ ለቆባቸው ጎረምሳ እየጠሩ ሰርክ ይቆፈራሉ። ይሄን ጥበብ አድርገው እርሷን ይመክራሉ። ሊመክሯት ተነሱ። ላባ ቀሚሳቸውን እየነሰነሱ አሏት። ከላይ እንዳለው አይነት ሊሰሙት የሚቀፍ ብዙ አሏት። ምክራቸውን ሰምታ ጸጸት የሚባል ሽል ከሆዷ ቃጠረች። ጸጸት ተወለደ። ጸጸት ካሳን ሲወልድ እሷ አያት ሆነች። ካሳ ልትካስ በማሰብ በሌሊት ተነሳች። ስልኳን ጠቀጠቀች። ይጠራል አነሳ የልጇ እኩያ ደረታም ጎረምሳ። ትንፋሽ በበዛው ቃል አምረሽኛል አላት። የቅንዝር ወሬውን በጆሮዋ ደፋ። ነፍሷን ረስታ ወጣች በጠባብ ሚኒስከርት ስጋዋን ሸክፋ አካል ጋር ልትደፋ። አሁን የዚች ሴት አካል አንድ ብልት ሆኗል። ስሙን ባልጠራውም ወንድ ሁሉ ያውቀዋል፣ በጣም ይወደዋል። በሱ እየተመራች የመንገድ መብራቶች በሩቅ እየሸሸች ሮጠች። አፏን ታዘበችው፣ አታለከልክም። ወደ ኋላ ዞረች። ወደ ኋላ ስትዞር ከጀርባዋ የሚፈስ አቅጣጫ የሳተ ፈጣን አየር ሰማች። በገዛ አየሯ አጭር ሚኒስከርቷ ትገላለባለች። የሚያለከልክ ፈስ ከድምፁ ግማቱ እየጎላ የሚሄድ ጭኗን አልፎ ሲፈስ ልክ እንደ ሌላው ሰው በጆሮዋ ሰማች። የገዛ አካሏን ልታዘው ተሳናት። በፍትታ መፍሳቷን ጆሮዋ አፍንጫዋ ምስክር ሆኑባት። ቆመች፣ እርሱም ቆመ። ራመድ ተደገመ፣ ዘረጥ ቀጥ ፈራች። የገዛ አካሏን ማዘዝ ተስኗታል። ስጋዋ እንዴት ይስማት? ነፍሷ ከቤት ቀርቷል። ሽማግሌ ባሏ አልጋ ላይ አቅፎታል። ነፍስ የሌለው ስጋ የታቀፉ አሉ። ከመንፈስ ገበያ በነፍሳቸው ፈንታ ነጠላ ደርበው የሚንጦለጦሉ ከብርቱ ስጋቸው ነፍስ የጎደላቸው መዝነብ የማይችሉ ደመናዎች ናቸው። በዚች ዓለም ወንፊት ስጋን ያጠለሉ ነፍስን ክርዳድ ብለው። ነፍስ የሌለው ስጋ እንቅልፉን አያዝም። ትራሱ ይከደዋል፣ በየደረሰበት ይኖራል ሲያዛጋ። ነፍስ የሌለው ስጋ። አሁን በዚህ ሰዓት ይሄ ግጥም ቆሞ በአራቱም አቅጣጫ ፍተሻ ቢታዘዝ አንድ ይገኝ ይሆን በስጋው ሰገባ ነፍሱን ይዞ የሚጓዝ አለ? ስጋዬን አዛለሁ፣ በፈራሽ ስጋዬ አለቃው እኔ ነኝ። እረኛዬን የማውቅ መንጋዬ ያልጠፋኝ፣ ቡልቴ የማላኝክ ዛሬ የሚጥመኝ፣ የደነበረ ሁሉ የማያስደነብረኝ፣ ገለባ ነህ ብሎ ንፋስ ያልዛተብኝ አለሁ የሚል ይኖር ይሆን? አለ? ከነፍሱ ተኳርፎ የማዘዝ ጸጋውን ፈቃድ ያልጣለ አለ? አንድ ቀን ፈጣሪ 10 ሰው ጠየቀ። ጉባኤ ተጠራ። ልክ እንደለመድ ነው ከፊተኛው ወንበር ካህናት ታደሙ፣ ሼኮች ተሰየሙ። ጥቂት አረፋፍደው ከረባት ያሰሩ ፓስተሮችም መጡ። እነሱ ሲመጡ ወንበር ስላልበቃ ሳይጠሩ የገቡ አመንዝራ ሴቶች ተገፍትረው ወጡ። እነሱ ሲወጡ ጉባኤው መሰለ ኤንጂኦ የጠራው አዳማ ላይ ያለ ጸዳ ምናምን አለ ማለት ነው። ከእግዚአብሔር ተልኮ ጉባኤውን ሊከፍት አንድ መልአክ መጣ። አየ አበሻ ዘንድሮም ሰዓት አያከብርም ብሎ ጥሎ ወጣ። ስብሰባው አለቀ። ደሞ ሌላ ተራ። 5 ሰው ተጠምቶ እግዚአብሔር ዳግም ጠራ። በበሩ አጠገብ በከተማው መግቢያ በሆኑ ሕፃናት ባነር አስለጠፈ። ከባነሩ አናት ሁሉም ሰው እኩል ነው፣ ማንም ሙሉ አይደለም፣ ማንም የተረፈ የሚል ቃል አጻፈ።
ኑ እናንተ ሰዎች እናንተን ጠራለው፣ የድምፄም ማድራሻ ወደ ሰው ልጆች ነው። አላዋቂዎች ሆይ ለድኩም ስጋችሁ የጥበብ ቃል አብዙ፣ እናንተም ሰነፎች በፈራሽ ስጋችሁ የጥበብ ቃል አብዙ የሚል ጽሑፍ ያለው ጥሪ ካልተረጨ አንድም ሰው አልመጣም። ከመጠበቅ ብዛት ከፈጣሪ ትዕግስት ንዴቱ መነጨ። መልአኩን ጠየቀው፣ እኔ የምልህ ነፍሱ ያልጠፋችው 5 ሰው ይጥፋ? መልአኩ መለሰ፣ አይ እግዚአብሔር ወይ ስልት አትቀይር ወይ አትቆር ተስፋ። ዘንድሮ ስብሰባ እንዲወደድ በሕዝብ 3 ጉዳዮችን የደገሰው ያስብ። ከወገብ በታች ያሉ ኳስ፣ ሞዴሊንግ፣ ወሲብ። በእነኚህ ርዕሶች እንኳንስ በነፃ ከፍለ ግባ ቢሉት ሰው ይሰበሰባል። ከወገብ በላይ እንጂ ከታች ላለ ትግል ነፍስ ምን ይሰራል? በዚህ ሁሉ ትርክት፣ በዚያች ሴት ሕይወት፣ በስብሰባው መዓት የታየው አንድ እውነት ጡንቻ መሃል የለም የመሻገር ድፍረት፣ ከአጥንት አይደለም ጸንቶ የመቆም ብርታት፣ ነፍስ የሌለው ስጋ